ንጉሱና የእንግሊዟ ንግስት የቤተ መንግስት ሽርሽር በኢትዮጵያ ታሪክ እስከ ዛሬ ድረስ ከፍተኛ ክርክር ካስነሱ መሪዎች መካከል የቀዳማዊ ኃይለ ሥላሴ ስም በቀዳሚነት ይጠቀሳል። ለአንዳንዶች ዘመናዊነትን ኢትዮጵያ የገነቡ ባለራዕይ መሪ ሲሆኑ፣ ለሌሎች ደግሞ የፍጹማዊ አገዛዝ ምልክት ናቸው። ሆኖም በአገር አንድነት በዲፕሎማሲና ኢትዮጵያን በዓለም መድረክ ከፍ በማድረግ ያበረከቱት አስተዋጽኦ በታሪክ ትልቅ ቦታ ይይዛል። በ1958 ዓ.ም የእንግሊዟ ንግሥት ኤልሳቤጥ በኢትዮጵያ ያደረጉት ይፋዊ ጉብኝትና በምኒልክ አዳራሽ የተካሄደው ታሪካዊ የራት ግብዣ የኢትዮጵያን ዲፕሎማሲያዊ ክብርና ገናናነትን ለዓለም ያሳየ ሕያው ምስክር ሆኖ ዛሬም ይታወሳል። ታዲያ በእውነት ቀዳማዊ ኃይለ ሥላሴ ማን ነበሩ? የእርሳቸው አሻራ ምን ነበር? የሚለውን በዛሬው ዝግጅታችን እናቀርባለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በ1884 ዓ.ም በሐረር ተወለዱ። በዚያው ያደጉት በሐረርጌ ገዥነት የተሾሙት ተፈሪ መኮንን በ1909 በአልጋ ወራሽነት ተሰየሙ። ቀስ በቀስም ስልጣናቸውን እያሰፉ ወሎንና ባሌን ደርበው በገዥነት ተሹመው ማገልገል ጀመሩ። ንግሥተ ዘውዲቱ ከዚህ ዓለም በሞት ከተለዩ በኋላ አልጋውን ንጉሥ ነገሥ ዘኢትዮጵያ ተብለው ነገሱ። አፄ ኃይለ ሥላሴ እስከ ጣሊያን ወረራ ድረስ ኢትዮጵያን ከዘመናዊ አስተዳደር ጋር ለማዛመድ መድከማቸው ይነገራል። የመጀመሪያውን የኢትዮጵያ የተጻፈ ሕገ መንግሥት እንዲኖራት በማድረግና የፓርላማ ምርጫ እንዲጀምር በማድረግ ከፍተኛ ጥረት ያደረጉ መሪ ነበሩ። ኢጣሊያ ኢትዮጵያን ስትወር ለ7 ወር ማይጨው ዘምተው ተዋግተው አዋግተዋል። ድል በኋላ ለመንግስታት ድርጅት አቤቱታ ለማቅረብ ወደ እንግሊዝ ተሰደዱ። የንጉሥን ስደት አንዳንዶች በነቀፋ ሲመለከቱት፣ ሌሎች ደግሞ በኋላ ለተገኘው ነፃነት መሰደዳቸው ያስገኘው ጥቅምና እዚህ ቢቆዩ ከመሞት ውጭ ሌላ ዕድል አልነበራቸውም ሲሉ ብዙዎች ይሞግታሉ። አፄ ኃይለ ሥላሴ የእንግሊዝን እርዳታ አግኝተው በጎጃም በኩል በድል አድራጊነት አዲስ አበባ ገቡ። እንደገና ስልጣናቸውን አደላድለው ቀጠሉ። ከጣሊያን ወረራ በኋላ ለ33 ዓመታት በፍጹማዊ ስልጣን ኢትዮጵያን አስተዳድረዋል። ኢትዮጵያን ከእንግሊዝ የበላይ ጠባቂነት ፍላጎት ከመታገል ጀምሮ የሀገሪቱን ኢኮኖሚ አደራጅተው እንደ ሀገር ለማቋቋም ከፍተኛ ጥረት ማድረጋቸው በርካቶች መስክረውላቸዋል። በተለይም ትምህርትን ለማስፋፋት በርካታ ጥረት ያደረጉ ሲሆን የአሁኑ የአዲስ አበባ ዩኒቨርሲቲ የራሳቸውን ቤት ሰጥተው የሀገሪቱ የመጀመሪያውን ዩኒቨርሲቲ እንዲቋቋም አድርገዋል። በሌላ በኩል መንግስታቸው የሚተዳደርበት ጉልታዊ ስርዓት ገበሬውን ለመከራ ኑሮ የዳረገውን የባለርስቱንና የጭሰኛው ግንኙነት እንዲቀጥል አደረጉ። እንዲሁም በጣሊያን ወረራ ጊዜ በአርበኝነት አገራቸውን ነፃ ያወጡ ጀግኖች በስቅላት መቅጣታቸውና በሀገሪቱ የተከሰተውን ረሃብ ደብቀው ዓለም እንዳይሰማ ማድረጋቸው እስካሁን ድረስ ትችትና ወቀሳ እንዲሰነዘርባቸው አድርጓል። ቀድሞ ተራማጅ አስተሳሰብ አላቸው የተባሉትን ያህል የዘመኑን ፖለቲካዊና አስተዳደር እድገት የሚገድቡ ሆነው ተገኙ። የተማሩ ወጣቶች ነቀፏቸው። የቀዳማዊ ኃይለ ሥላሴ ከሁሉ ቀዳሚ የሚያደርጋቸው ዲፕሎማሲያቸው፣ ፖሊሲያቸው ነበር። በሀገር ውስጥ ከነበሩት በርካታ ፖለቲካዊና ማህበራዊ ውስብስቦች ባሻገር የቀዳማዊ ኃይለ ሥላሴ ዋና ዓላማ የቅኝ ግዛት ተስፋፊነት በነገሰበት ዘመን የሀገሪቱን ያልተደፈረ ሉዓላዊነት በዓለም አቀፍ ሕግና ዲፕሎማሲያዊ ማጽናት ነበር። የመንግስታት ሊግ ኦፍ ኔሽንስ ትግል በ1928 ዓ.ም ወይንም በ1936 እንደ አውሮፓውያን አቆጣጠር በጄኔቫ ያደረጉት ታሪካዊ ንግግር የጋራ ደህንነትን መርህን ለዓለም ያስገነዘበና የኢትዮጵያን የነፃነት ጥያቄ የዓለም አቀፍ ፍትህ መለኪያ ያደረገ ነበር። የቀዝቃዛው ጦርነት ሚዛን ከሁለተኛው የዓለም ጦርነት በኋላ ዓለም በምዕራቡ አሜሪካና በምስራቁ ሶቪየት ኅብረት ጎራዎች ሲከፈል ቀዳማዊ ኃይለ ሥላሴ ያልተሰለፉት ሀገራችን እንቅስቃሴ በመደገፍ የኢትዮጵያን ነፃ የውጭ ፖሊሲ አስጠበቁ። ከምዕራባውያን ጋር የጠበቀ ግንኙነት እያላቸው እንኳን ከሶቪየት ኅብረትና ከቻይናም ጋርም መስተጋብር በመፍጠር
የዲፕሎማሲ ሚዛናቸውን ጠበቁ። የአገር አንድነትና የአፍሪካ ማዕከልነት ንጉሠ ነገሥቱ የውስጥ አገዛዛቸው አወዛጋቢ ቢሆንም የሀገር ወሰንን በማስከበር እና አህጉራዊ ተጽዕኖ በመፍጠር ረገድ ከፍተኛ ሚና ተጫውተዋል። የሀገር ግዛትና አንድነት ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀልና በኋላም የሀገሪቱ አካል እንድትሆን በማድረግ እንዲሁም የሀገሪቱን የድንበር አሰማመርና የሉዓላዊነት መዋቅር በማጠናከር ረገድ ትልቅ አሻራ አኑረዋል። የአፍሪካ አንድነት ድርጅት ኦኤዩ ምስረታ በ1955 ዓ.ም ወይም በ1963 እንደ አውሮፓውያን አቆጣጠር የአፍሪካ አንድነት ድርጅት በአዲስ አበባ ሲመሰረት ንጉሠ ነገሥቱ ነፃ በወጡትና ገና ነፃ ባልወጡት የፓን አፍሪካኒዝም መሪዎች መካከል የነበረውን ልዩነት በማስታረቅ ረገድ የወሳኝነቱን ድርሻ ተጫወቱ። አዲስ አበባ የዲፕሎማሲያዊ ማዕከል እንድትሆን በማድረግ ኢትዮጵያ የአህጉሪቱ የፖለቲካና የዲፕሎማሲ መዲና እንድትሆን አደረጉ። ከ3ኛ ክፍለ ጦር የመጡት ሻለቃ መንግስቱ ኃይለማርያም የኮሚቴው ሊቀመንበር ሆነው ሲመረጡ የ4ኛ ክፍለ ጦሩ ሻለቃ አጥናፉ አባተ ምክትል ሊቀመንበር ተብለው ተሰየሙ። በሊቀመንበር መንግስቱ ጥያቄነትም የ3ኛ ክፍለ ጦር ሻለቃ ገብረየስ ወልደሃና የኮሚቴ ዋና ጸሐፊ ጥያቄነት ሆኑ። ከጥቂት ሳምንታት በኋላ ኮሚቴው ለምን በፈረንጅ ስም እንጠራለን በሚል ምክንያት አስተባባሪ ኮሚቴ የተሰኘውን መጥሪያውን ደርግ በማለት ቀይረው ደርግ የሚለውን ስም ያመነጨው የደርጉ የባህል ኮሚቴ ሰብሳቢ የነበረው ሻለቃ ናደው ዘካርያስ ነው። በደርግ ወገን ሆነው ታሪኩን የጻፉ ወገኖች እንደገለጹት ደርግ የግዕዝ ቃል ሲሆን እኛ ኮሚቴ ከምንለው ጋር ተቀራራቢ ፍቺ አለው። ወታደሮቹ ያቋቋሙት ደርግ እንቅስቃሴውን ጀመረ። ከሁሉም በፊት ሕጋዊነትን ማግኘት አስፈላጊው ስለነበር ከንጉሠ ነገሥቱ ዘንድ ቀርቦ ታማኝነቱን ገለጸላቸው። አፄውም ደርጉን በይሁንታ ተቀበሉት። በዚህ መሰረት ወታደራዊ ደርግ ከሲቪል የልጅ እንዳልካቸው ካቢኔ ጎን ለጎን ሆኖ አመራር መስጠት ጀመረ። በስልጣናቸው ባልጓል የተባሉ ባለስልጣናትንም አሰረ። ይሁንና ሁለቱ የአመራር አካላት በሚወስዷቸው የተቃረነ እርምጃዎች ሊጣጣሙ ባለመቻላቸው አብረው መቀጠል ተሳናቸው። ይባስ ብሎም በሐምሌ መገባደጃ ላይ ወታደራዊ ደርግ የልጅ እንዳልካቸውን ካቢኔ አፈረሰው። ከሚኒስትሮቹ መካከል በርካቶቹ ታሰሩ። የወታደሮቹ ደርግ የንጉሠ ነገሥቱን ስልጣን ቀስ በቀስ መገዝገዝ ጀመረ። እንደ ዘውድ ምክር ቤት፣ የዙፋን ችሎታና የጸጥታ ካቢኔ፣ ልዩ ካቢኔ የመሳሰሉ ተቋማትን አፈረሰ። በጥናት ላይ የነበረው አዲሱ ሕገ መንግሥትም እንዲታገድ ወሰነ። ፓርላሜንቱንም ዳግመኛ ሊያሰበስብ ተበተነ። ከዚህ ጎን ለጎን ደርግ የሕዝቡን ስነ ልቦና ለራሱ አመራር ዘመን የማዘጋጀቱን ተግባር ተያያዘው። የንጉሱንና የዘውዳዊውን ስርዓት ገመና ማጋለጥ ጀመረ። ከጊዮርጊስ ቢራ ፋብሪካና ከከተማ አውቶቡስ አገልግሎት ከፍተኛ ገቢ እንደሚዝቅ የሚገለጹ ፕሮግራሞችን በመገናኛ ብዙሃን አስተላለፈ። በመጨረሻ ላይ ግን መላውን ሕዝብ ያስለቀሰውንና የ1965ቱን የወሎ ረሃብ የሚዘግበውን ዶኩሜንተሪ ፊልም አሳየ። በዚህም ሕዝቡ ለስርዓቱ ያለውን ገደብ የለሽ ጥላቻ አሳየ። መስከረም 2 1967 ከጠዋት 3 ሰዓት በብሔራዊ ቤተ መንግሥት በደርግ ውስጥ የአስተዳደር ጉዳዮች ቋሚ ኮሚቴ ሊቀመንበር ሆነው የተሰየሙት ሻለቃ ደበላ ዲንሳ ንጉሠ ነገሥቱ ከሥልጣን መውረዳቸውን እንዲያረዷቸው የተመረጠውን 13 አባላት ያሉትን ቡድን እየመሩ ከቤተ መንግሥት ደርሰዋል። ነገር ግን ቡድኑ ንጉሡ ፊት ቀርቦ መልእክቱን የሚነግርበትን ድፍረት አጣ። ጥቂት ካሰበ በኋላ ግን ሻለቃ ደበላ አንድ ዘዴ ብልጭ አለባቸው። የንጉሡ የቅርብ የሥጋ ዘመድ የሆኑት ልዑል ራስ እምሩ ኃይለ ሥላሴ ለድሃው ገበሬ የሚቆረቆሩ ተራማጅ መስፍን ናቸው ማለትን ስለሰሙ እርሳቸው ባሉበት ንጉሥ መልእክቱ እንዲሰሙት ቢደረግ ግዳጃቸውን ያለ አንዳች ችግር መፈጸም የሚችሉ ሆኖ ታያቸው። በዚህ መሠረት ጉዳዩን ለራሱ እምሩ አስረዱ። ራስ እምሩም ይሁንታቸውን ገለጹላቸው። በቀጣይ የሆነው ሻለቃ ደበላ ዲንሳ እንደሚከተለው ተናግረውታል። የደርጉ መልእክተኞች ሆነን የመጣነው 13ታችንም 6 በአንድ በኩል 6 በሌላ በኩል ተሰልፈው እኔ መሃላቸው ሁኜ ነበር የቆምኩት። ትንሽ ከጠበቅን በኋላ ጃንሆይ ከፎቅ እየወረዱ መሆናቸውን ተነገረንና በተጠንቀቅ ቆምን። ትልቁ የዙፋን አዳራሽ ውስጥ ነበር። ንጉሠ ነገሥቱ ገብተው ወንበራቸው ላይ እንደተቀመጡ አንድ እርምጃ ወደፊት ሂጄ በመቅረብ ወታደራዊ ሰላምታ
ግጥም ካደረግ በኋላ በደርጉ ተዘጋጅቶ የሰጠኝን ጽሑፍ አነበብኩና እንደገና ወታደራዊ ሰላምታ ሰጥቼ አንድ እርምጃ ወደኋላ በመራመድ ከጓደኞች ጋር ተቀላቅዬ ቆምኩ። ከስልጣን መውረዳቸውን የሚገልጹ ከ2-3 መስመር ያልበለጠ አጭር ጽሑፍ ነበር።